This is Radio Finfinne. Radio Finfinne. Radio Finfinne. This station will provide intellectual conversation and entertaining music 24 hours every day. በኦሮሚያ የተነሳውን ተቃውሞ ቮይስ ኦፍ አሜሪካ አማርኛ ፕሮግራም በተለያዩ ጊዜ ሲዘግብ ቆይቷል። ኦሮሚያ እንደ ትግራይ የቮይስ ኦፍ አሜሪካ ሪፖርተር የላትም። በኦሮሚኛም በአማርኛ ፕሮግራምም ሁለቱ አማርኛ ሪፖርተሮች ከአዲስ አበባ አይወጡም። ስለዚህ በተቻላቸው ሲያቀርቡ ቆይተዋል። እኔ በበኩሌ በጣም ደስተኛ ነኝ በሚያደርጉት ጥረት። ዛሬ ደግሞ ያቀረቡት ምንድነው? ከዛ ከግርግሩ በኋላ ከ6 ወር በኋላ ኦሮሚያ እንዴት ነች የሚለውን አቀርበዋል። እናንተም እስኪ አድምጡት። ኦሮሚያ ከ6 ወር ሰላማዊ ተቃውሞ በኋላ ምን ላይ ነች? የዓለም ዜናዎቹን አደመጥን። በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚተላለፈው የቅዳሜ ምሽት ዝግጅታችን ይቀጥላል። አብራችሁ እንድትቆዩ እንጋብዛለን። የኦሮሚያ ወቅታዊ ሁኔታ ምን ይመስላል? የአዲስ አበባና የፊንፊኔ ዙሪያ የተቀናጀ ማስተር ፕላን የተባለው አዲስ አበባን ወደ ኦሮሚያ ክልል ከተሞች ያሰፋል የተባለው ንድፍ ባለፈው ህዳር ወር የቀሰቀሰው ተቃውሞ በመንግስት ቁጥጥር ስር መዋሉ ይታወቃል። በአሁኑ ወቅት የክልሉ ወቅታዊ ሁኔታ ምን ይመስላል ስንል ከሁለት ማዕዘናት የተቃዋሚ ፓርቲ ተወካዮችን አነጋግረናል። አዘጋጅና አቅራቢ ትዝታ በላቸው ናት። ባለፈው ህዳር ወር በተነሳው የኦሮሚያ ተቃውሞ የሰብአዊ መብት ድርጅቶች እንደሚሉት ከ200 በላይ ዜጎች አብዛኞቹም ወጣት ተማሪዎች በጸጥታ ኃይሎች መገደላቸው ይታወቃል። በነገራችን ላይ የክልሉ ፖለቲካ ታጋዮች ይህን አሃዝ እስከ 400 ያደርሱታል። በየካቲት ወር ደግሞ መንግስት በበኩሉ 13 ፖሊሶችን በመግደል ተቃዋሚዎችን ወንጅሏል። ዘግየት ብሎም ጠቅላይ ሚኒስትር ኃይለማርያም ደሳለኝ ኦሮሚያ ውስጥ የተካሄደው ተቃውሞ ምክንያት የመልካም አስተዳደር ጉድለት ነው በማለት መንግስታቸው ጥፋተኛ መሆኑን ተቀብለው ነበር። የክልሉ ገዢ ፓርቲ የኦሮሞ ዲሞክራሲያዊ ድርጅትም ማስተር ፕላኑ ስራ ላይ እንደማይውል ገልጾ አንዳንድ ጥፋተኛ ያላቸው አባላቱን ከስልጣን አስወግዷል። የሆነ ሆኖ ሰሞኑን ከጦላይ እስር ቤት ከተፈቱት ተማሪዎች በስተቀር የፖለቲካ ፓርቲ መሪዎች ጭምር በብዙ ሺህ የሚገመቱ ሰዎች በእስር እንደሚገኙ ይታወቃል። የህዝቡ ተቃውሞ በመንግስት ቁጥጥር ስር ከዋለ በኋላ ግን ስለ ኦሮሚያ ክልል በውል ያልተረጋገጡ ዜናዎች ይናፈሳሉ። የኦሮሚያ ክልላዊ አስተዳደር በ8 ቀጠናዎች ተከፋፍሎ ወታደራዊ አስተዳደር ስር ይገኛል። ከ800 በላይ የሚሆኑ የክልሉ ገዢ ፓርቲ የኦሮሞ ዲሞክራሲያዊ ድርጅት ባለስልጣናት ከስራ ተባረዋል። የተቀሩት ባለስልጣናት ደግሞ በረጅም ስብሰባዎች ተጠምደዋል። የመንግስት ሰራተኞች ለወጉ ወደ መስሪያ ቤት ይሄዳሉ እንጂ የሚከናወን ስራ የለም የሚሉ ያልተረጋገጡ መረጃዎች ይናፈሳሉ። ክልሉን ከተቀረው የአገሪቱ ክፍል ያገናኙ የነበሩ ነፃ ማህበራዊ መገናኛዎች እንደ ትዊተር እና ፌስቡክ ያሉ እንደ ስካይፕ እና ዋትሳፕ ያሉ የመገናኛ መስመሮች ኦሮሚያ ውስጥ መዘጋታቸውን የሰብአዊ መብት ድርጅት ሂዩማን ራይትስ ዋች ከሳምንታት በፊት ገልጿል። ስለዚህ ክልሉ ያለበትን ሁኔታ ለማጣራት ወደ 3 የኦሮሞ ፌዴራሊስት ኮንግረስ አባላት ስልክ ደወልን። ከነርሱ ያገኘነውን መረጃ ይዘን ወደ ኦሮሚያ ክልላዊ መንግስት የኮሚኒኬሽን ጽህፈት ቤት ኃላፊ አቶ ፈቃዱ ተሰማም ለመልስ ደውለን ነበር። በሌላ ስራ ምክንያት አርብ ዕለት መልስ ሊሰጡን እንደማይችሉ ገልጸው የፊታችን ሰኞ ቃለ ምልልስ ሊሰጡን ቃል ገብተዋል። አሁን ወደ ቃለ ምልልሱ እንለፍ። ያነጋገርኳቸው የኦሮሞ ፌዴራሊስት ኮንግረስ አባላት ከምዕራብ አርሲ ዞን ሻሸመኔ ከተማ አቶ ሐማዶ፣ ከምስራቅ ወለጋ ሆሮ ጉድሩ አቶ ደገባሳ ዋቀዮ፣ ከምዕራብ ወለጋ ነጆ ከተማ አቶ ተስፋዬን አነጋግረናል።
አመሰግናለሁ። በሆሮ ጉዱሩ ወለጋ ያው ነው ያለው ጅማ ጀነት ወረዳ የሚባል ከተማ ከተማ ውስጥ ነው። በአሁኑ ጊዜ ያለው ሁኔታ ከፍተኛ ፍርሃት ውስጥ ነው ያሉ። ማታ ቤት ሰብሮ ገብቶ መምህራኖችን መደብደብ፣ አርሶ አደሮችን መደብደብ እንደዚህ አይነት ሁኔታዎች አሉ። በሌላ በኩል ደግሞ በሆሮ ጉዱሩ ወለጋ ዞን ያለው አሁን ለምሳሌ ከባኮ እስከ ሻምቡ ያለው የመኪና መንገድ ተቋርጦ ተበላሽቶ በአጠቃላይ አካባቢው ሕዝብ በጣም ከፍተኛ ችግር ውስጥ ነው ያለ። እሺ፣ ይሄ ድብደባ፣ እስራት የሚሉት መቼ እንደተካሄደ ሰሞኑን ነው? ቀደም ብሎ ነው? መንገዱም የተበላሸበትን ምክንያት ይገልጹልኛል። እስቲ አቶ ሀመዶን ልጠይቃቸው። በምዕራብ አርሲ ሻሸመኔ ከተማ ያለውን ሁኔታ ምን ይመስላል አቶ ሀመዶ? አዎ በጣም አመሰግናለሁ። እኔም እዚህ አካባቢም ያለው እሱ ያው ካወራው የተለያዩ አንዳንድ ነገሮችን ብቻ ጠቅሼ ቢያልፍ ይሻላል እንጂ በኦሮሚያ ውስጥ ሁኔታው ይመሳሰላል። አንድ ነው። ከፍተኛ የመምህራኖች፣ የተማሪዎች፣ የወጣቶች የመታሰርና የመደብደብ በሰላም ወጥቶ አለመግባት እና ጭንቅ ላይ ነው ያለው ህዝብ። እንግዲህ ተጨባጭ አርጉልኝ አቶ አማዶ፣ እርሶ ጋር ልቆይና መቼ ነው ካለፈው ከህዳር ወር ጀምሮ የነበረውን ነው የሚገልጹልኝ ወይስ ሰሞኑን ምናልባት ለምሳሌ በዚህ ሳምንት ወይንም ባለፈው ሳምንት ወይንም ከሁለት ሳምንት በፊት እንዲህ አይነት ነገር ተካሂዷል? ከዛም ጊዜ ጀምሮ ከአሁን ድረስ ያለውን ነው። አሁን እንደተባለው በአጭር ጊዜ ውስጥ በሳምንቱ ተደረጉ። ለምሳሌ ቦታውን ጠቅሼ ለመናገር እችላለሁ። እስቲ ይጥቀሱልኝ። አዎ አሁን ወጣቱ ቤት ማደር የለም። አሁን በገጠር አካባቢ በሻሸመኔ ዙሪያ ያሉት ቀበሌዎች ወጣቱ ቤት ማደር የለም። ማታ ማታ ውጪ ነው የሚያድረው። ማታ ወታደር ልክ ከ4 ሰዓት እስከ 9 ሰዓት እስከ 11 ሰዓትም አንዳንድ ጊዜ የህዝብን በር እየበረገዱ ገብቶ ለምሳሌ ታዋቂ ሽማግሌው አሁን ካባሮ አቶ አመሉ የሚባለው ቀጥጦ ትልቅ የሀገር አባት ቀጥጦ ባለፈው ሳምንት ነው የወሰዱትና አሁን ሻሸመኔ ፖሊስ ጣቢያ እስር ውስጥ ነው የሚገኘው። ከእሱ ጋር ታስሮ ያሉት አሉ። በየጊዜው ይታሰራል ሰው። ለምሳሌ ከዛ ወደ ላይ ወደ ኤለሞ አብዩ ቀበሌም ማታ አንድ ወጣት አካባቢው ሲበጠበጥ ነው ያደረው። ብዙ ወታደሮች ነው ማታ እየተንቀሳቀሱ ህዝብ ሰላም የሚያሳጡ። ህዝቡ ተቸግረዋል። ተኝቶ ማደር መጀመሪያም ነበረ። አሁንም ከመጀመሪያው ትንሽ ያነሰ ነው እንጂ በየቦታው አንዳንድ ቦታ ሄዶ ማታ ሰውን እንቅልፍ እያሳጡ እየዘረፉ ወንዱ እክሌት አለ እያሉ አንዳንድ ቤቶች ሰላም የለም። በአካባቢ ቀበሌ ገበሬ ማህበራት በሻሸመኔ ዙሪያ ሰላም የለም። የሚታሰር በየቀኑ የሚታሰር ሰው አይጠፋም። በየቀኑ የሚደበደብ ሰው አይጠፋም። ገጀራ ያለውን ፈልጎ ያመጡና ይህን መንግስት ሲጥልበት ነው እየተባለ ይደበደባል። አንዳንድ ሰውን ፖሊስ ጣቢያ ይወስዳል። በጣም የተጎዳውን ይዘው ጥለው ይሄዳሉ ወታደሮቹ። ቤተሰቡ ነው የሚቸገርበት። እሺ እመለስቦታለሁ አቶ አማዶ። መጀመሪያ ያለውን ሁኔታ ከሁላችሁም ልውሰድ ብዬ ነው፣ ሰላምና ጸጥታን በተመለከተ። አቶ ተስፋዬ ከነጆ መስመር ላይ ናቸውና አቶ ተስፋዬ የነጆስ ሁኔታ ምን ይመስላል? ለመማርና ማስተማር ጉዳይ ከህዳር ወር ጀምሮ በፍራቻን ለመማር አልቻሉ ተማሪዎች። አዎ ትምህርት የለም። ከዛ ውጪ የተቀረው ዜጋ በሰላም ይወጣል ይገባል። ሰው በፍራቻ ነው የሚኖረው። በእንደልቡ ይፈራል። በጣም ከመጠን በላይ ነው ፍራቻው። ምንድን ነው የሚፈራው? ምንድን ነው የሚደርሰው? ይሰራሉ፣ ይደበደባሉ። ልጆች ወይ ነው አንስቷል ብሎ በፀሐይ ወደ ፀሐይ አሱሮ ፊታቸውን ፀሐይ አጋልጦ አይናቸውን መሸፈን አይችሉም። በትከትና በመታወቅ ታሞ ሐኪም ቤት የወሰዱም አሉ። ይሄ መቼ ነው የሆነው አቶ ተስፋዬ? ሰሞኑ ነው። በዚህ ሰሞን፣ በዚህ ሳምንት፣ ለምሳሌ በዚህ ባለፈው ሳምንት። አዎ። እሺ ወደ አቶ ደገባሳ ልመለስ። መንገድ እንደተዘጋ ገልጠውልኛል። የሻምቦ መንገድ እንደተዘጋ ማን ነው የዘጋው? ይህ መንገድ ከዚህ በፊትም የሆሮ ጉዱሩ ህዝብ ጥያቄ ነበረ። በደርግ ጊዜ የተሰራ መንገድ አለ። እስካሁን አንድም ጥገና ምናምን አልተደረገለት። ህዝቡ በተደጋጋሚ ጊዜ መንገድ የለም፣ ተማሪዎቻችን ወደ ዩኒቨርሲቲ የሚሄዱበት፣ እኛም ደግሞ ወደ አዲስ አበባ ነጋዴዎች የምንሄድበት መንገድ አጣን፣ ወደ ሆስፒታል የምንሄድበት አጣን ብሎ ከፍተኛ ጥያቄ ሲያነሱ ነበረ እና ይህንን ጥያቄ በሚያነሱበት ጊዜ እናንተ የኦነግ አመለካከት ነው ይዛቸው የምትራመዱት በማለት ህዝቡ ይህንን ጥያቄ የሚያነሱትን መምህራኖችንም፣ አርሶ አደሮችንም፣ ተማሪዎችንም እየደበደቡ እየገረፉ
ማሰቃየት ባለፈው አመት በምርጫም ምክንያት በማድረግ ለቅስቀሳ መጥቶ እኛ አስፋልት እናስገባላችኋለን ከባኮ እስከ ሻምቡ ያለው አስፋልት ይገባል በማለት ከፍተኛ የመንግስት ባለስልጣናት ለህዝቡ ተናግሮ ዘንድሮ ህዝቡ ይህንን ጥያቄ ሲያነሳ እስካሁን ምንም ምላሽ ስላላገኘ ጥያቄን በሚያነሳበት ጊዜ ደግሞ በህዝብ ላይ የሚደርሰው ድብደባ፣ ውርደት፣ ሴቶችን መደብደብ፣ አርሶ አደሩን መደብደብ፣ የከተማ ነጋዴዎችን መደብደብ፣ መምህራኖችን መደብደብ ለአብነት አሁን የሀረቶ ፕሪፓራቶሪ መምህር የሆኑት አቶ ታጁዲን የሚባለው የእንግሊዝኛ አስተማሪ ነው። አሁን ይሄንን በመናገሩ ብቻ በዚህ ሳምንት እሱን ለመደብደብ ሲፈልጉ አሁን ጠፍቶ የት እንዳለ አይታወቅም። ለየትን ፈርቶ አሁን አካባቢውን ለቋል። በዚህ ሰበብ ደግሞ ተማሪዎች 12ኛ ክፍል ተማሪዎች ማትሪክ ለመውሰድ እየተዘጋጁ ነው። ያለ አንዶች ሳይማሩ እንደዛ ዝም ብሎ ለመፈተን እየተዘጋጁ ነው እና በዚህ ሁኔታ የተነሳ ከፍተኛ ችግር ላይ ነው ያለው ህዝባችን። እሺ ሶስታችሁንም የምጠይቀውን መጀመሪያ ወደ አቶ ደገባሳ እመለሳለሁ። ከሆሮ ጉድሩ ተማሪዎች ሰልፍ ያደርጋሉ እንዴ? አሁንም ተቃውሞ ሰልፍ ይካሄዳል በሆሮ ጉድሩ? ተማሪዎች ያነሳሉ። ፖሊሶችና የወረዳ ሚሊሻዎችና የመንግስት ታጣቂዎች እያባረሩ ማታ ወደ ቤታቸው ክራይ ወስደው የሚኖሩበትን ማታ እየገቡበት እየደበደቡ እየጨፈጨፉ እና ወደ ቤታቸው ሸሽተው ወደ ገጠር ተበትነው ነው ያሉ። አሁን ለምሳሌ የሞዴል ትምህርት እየጀመሩ ናቸው እና ከተማ ውስጥ መኖር ፈርቶ ከገጠር ከሩቅ ቦታ መጥቶ ነው እየተፈተኑ ያሉት እና የተማሪዎች እንቅስቃሴም አሁንም አልቆምም። ግን እነሱ የአካባቢ ባለስልጣን ደግሞ ቆሟል። እንደዚህ አይነት የሚታነሱት ተቃዋሚዎች ናቸው እናንተ በማለት ተማሪዎችን እየገረፉ እየደበደቡ ነው ያሉት። አቶ ተስፋዬ ነጆ ተቃውሞ ቆሟል? ተቃውሞ አልቆም እየቀጠለ ነው ነገርየውማ። እየቀጠለ ከሆነ ምንድን ነው የተማሪዎቹ ጥያቄ በአሁን ሰዓት? አሁን ዛሬ ፈተና ነበራቸው ልጆች። እሺ ማሪው አሁን ዛሬ ታጅቦ ተከላላ በቃ ፈተናቸውን በትክክል መፈተን አልቻሉም። ግን በዝጋት ሄዶ ነበር። ግን ሰዎቹ ጠመንጃ ይዞ እዛ አካባቢ ነበሩ። ወታደሮቹ ጠመንጃ ይዞ በአካባቢው ነበሩ። አዎ ተማሪዎቹ የሚያነሱት ተቃውሞ ምንድን ነው? አሁን በአሁኑ ሰዓት ምንድን ነው የሚጠይቁት? የታሰሩት ቶሎ እንዲወጡልን ነው ጥያቄያቸው። የታሰሩት እንዲፈቱ። ወደ አቶ ሀማዶ ምዕራብ አርሲ ዞን ልመለስና እስራትና ድብደባ በተማሪዎችና መምህራን ላይ ይደርሳል ብለዋል። እንዲሁም ተማሪዎች ቤት አያድሩም ስለሚፈሩ ለሌሊት ወታደሮች መጥተው ቤት ሰብረው ይገባሉ ብለዋል። እነኚህ ወታደሮች የኦሮሚያ ክልል ወታደሮች ናቸው? የፌደራል ናቸው? ሚሊሻ ናቸው? እነማን ናቸው ይህን የሚያደርጉት? ግልጽ ለመናገር ፈልጋለሁ። የፌደራል ወታደር ነው። አብዛኛው ከፍተኛ ጥቃት እየወሰደ ያለው የፌደራል ነው። ይሄ ፌደራል ወታደር በከተማ ብቻ አይደለም የሰፈረው። አሁን ለምሳሌ ከሻሸመኔ ወደዚህ ወደ ለጌሌ አካባቢ ወደ ሌፕስ የሚባለው አካባቢ ላይ ጫካ ላይ ካምፕ ሰርቷል። ከዛ ማታ ይፈተልና ህዝብን እየረበሸ ነው፣ እየደበደበ የፈለገውን እየቀጠቀጠ እንደፈለገው ነው። በቃ መጀመሪያ እንደተጠቀሰው ኦሮሚያ የምትተዳደረው በ8 ጀነራል ወታደሮች ስለሆነ ወታደሩ በጨቅ ነው ያለው፣ ብዙ ነው ያለው። ስራቸው ማታ ተበትኖ ህዝብን ሰላም ማሳጠት፣ ማታ መንቀሳቀስ የለም። ካገኙ ሰባብሮ ማጣል ነው። ሌላ ደግሞ ከፍተኛ ችግር የሆነው ተማሪዎች የታሰሩ ለመብት ጥያቄ የታሰሩ እነ በቀለ ገርባ፣ እነ ደጀኔ ጣፋ፣ እነ ጉርሜሳ፣ እነ ደስታ ሁሉ የታሰሩት ምንም ሳይሰርቁ ምንም ሳይሰሩ ለእኛ የታሰሩት ለመብት ጥያቄ የታሰሩት ይፈቱ። ህገ መንግስታችን እንደዛ አይደለም። ከህገ መንግስት ውጭ ነው። እኔ አሸባሪ ፓርቲ አይደለም፣ ህጋዊ ፓርቲ ነው የታሰረው። ይለቀቅልን። እኛ እኩልነት እንፈልጋለን። የማንኛውንም ብሔር ብሔረሰብ መብት አክብረን እኩል ለሁሉም የምትሆነውን ኢትዮጵያ መስርተን በጋራ በሰላም ማኖር እንፈልጋለን። የተማሪዎቹ ተቃውሞ ይሄ ነው የሚሉኝ አቶ ሀማዶ? እሺ አመሰግናለሁ። አቶ ደገባሳ አሁን አቶ ሀማዶ ጠቀስ አድርገውታል። ግልጽ የሆነ ነገር የለም፣ በመንግስት መገናኛ ብዙሃን አልተነገረም።
ነገር ግን በማህበራዊ መገናኛ ብዙሃን ቀደም ብሎ ተነግሮ ነበር ኦሮሚያ በ8 ቀጠናዎች ተከፋፍላ በጀነራሎች ነው የምትተዳደረው የሚል ወሬ ተሰራጭቶ ነበር። ውነት ይሁን ውሸት የሚያቅሰው የለም። ከክልሉ ነፃ የሆነ መረጃ ስለማይወጣ ደጋግመን የመንግስት ባለስልጣናት የኦፒዲኦ ባለስልጣናት ማለት ነው እነሱንም የፌደራሎቹንም ለማነጋገር ሞክረን መልስ የሚሰጠን የለም። ኦሮሚያ በወታደራዊ አስተዳደር ስር ነው ያለችው? ከሻሸመኔ ነው። እሺ አቶ አማዶ ከሻሸመኔ አሁን ኦፒዶ የሚባለው ነገር ኦፒዶ የኦሮሞን ህዝብ ካባ ለብሶ ያለው የክልሉ መንግስት ስልጣን የተነጠቀ በኦሮሞ ስም የሚንቀሳቀስ ድርጅት ነው እንጂ የኦሮሞ ህዝብ ሆኖ በኦሮሞ ላይ የሚደርሰውን ማንኛውንም በደል ተናግሮ መብት ለማስገኘት የማይችል ድርጅት ሆኖ አግኝተነዋል። በአሁኑ ጊዜ ይሄ ወገኑ ሲረገጥ፣ ሲሞት፣ ከሀገር ሲጠፋ፣ ቡሃ ሲበላ፣ ሲታሰር፣ ሲሰቃይ፣ ቤቱ ሲዘረፍ አይቶ ዝም አይልም። ለራሱ ነፍስ ሲል ነው የሚንቀሳቀሰው። ኦፒዶ አሁን ምንም ስልጣን አሁን ሰውም ከተጣላ ወደ ወታደሩ ነው ሄደው እንጂ ወደ ክልል ወደዚህ ወደ አስተዳደር ሄዶ እንደዚህ ያለ በደል ተፈጽሞብኛል ብሎ የሚያቀርብ እኔ ብዙ ሰው አላየሁም። ስለዚህ ኦፒዶ ለመሆኑ ማፍለጥና ማፍረድ ይችላል ወይ? ለህዝቡ መናገር ይችላል? የህዝብ ወኪል ነው ወይስ የመንግስት ወኪል ነው የሚለውን ነገር ጥያቄ ውስጥ የገባ ይመስለኛል። ስለዚህ አሁን ኦሮሚያን እያስተዳደረ ያለው ወታደር ነው። እሺ አቶ ደገባሳ በእናንተ አካባቢም ወታደር ነው የሚያስተዳድረው? እንግዲህ አቶ አማዶ እንደሚሉት እሳቸው የሚኖሩበት አካባቢ ምዕራብ አርሲ በወታደር እንደሚተዳደርና እንደውም ሰው ችግር ሲኖረው ከአስተዳደር ቢሮ ይልቅ ወደ ወታደሮቹ እንደሚሄድ ነው የሚገልጹልኝና የተለየ ነው ወይስ ተመሳሳይ ነው ከሆሮ ጉድሩ ጋር? በጣም አመሰግናለሁ። በእኛ አካባቢ ያለው አሁን ለምሳሌ ጅማ ገለቴ ወረዳ ዋና አስተዳደር ባለፈው ሳምንት የአረቶን ህዝብ ሰብስቦ ምን ይላል? ሀገርን የሚያስተዳድር ባለቤት አለውና ለባለቤቱ አተረክበናል ከዚህ በኋላ ብሎ ህዝብ ፊት ለፊት ተቀምጠው ይህንን ተናግረዋል። ማናቸውንም ነገር በፖሊስ በፌደራል በተለያዩ ባለ ወታደሮች ነው ስብሰባ የሚወጡት እንጂ ህዝብ በአጠቃላይ በወታደር ነው እየተደራደረ ያለ እንጂ በአካባቢው አስተዳደር አይደለም። እየተደበደቡ አሁን ለምሳሌ ስብሰባ የቀረ እንደሆነ ወደ አሁኑ ማታ 1 2 3 4 ነው ይዛሉ። ቤቱ ውስጥ ገብተው ሚስቱን ልጆቹን ባለቤቱንም እያንበረከቱ ይደበድባሉ። ለምን አባችሁ ነው ስብሰባ የማትወጡ ብሎ እንደዛ ከፍተኛ ጭፍጨፋ ነው እየተደረገ ያለ። ሌላ ደግሞ አሁን ለምሳሌ ለሚዲያ እንኳን ለመግለጽ በአሁኑ ጊዜ ለአሜሪካ ሬዲዮ ሀሳብ መግለጽ እንኳን እንደ ወንጀል እየተቆጠረ ነው እና ለተለያዩ ሚዲያዎች ምስጢር እየሰጣችሁ ብሎ መደብደብ መድረፍ አለ። በአሁኑ ጊዜ የፖለቲካ ልዩነት በተለይ በሰሞኑን በጅማ ገነቲ ወረዳ ውስጥ በሰራተኞች ግምገማ ላይ እንደተደረገው አንተ የተቃዋሚ ፖለቲካ ድርጅት ደጋፊዎች ናቸው በማለት ከቦታቸው ከኃላፊነታቸው እያነሱ እያባረሩ የድርጅታቸውን አባልም ሆነ እያከፋፈሉ በከፍተኛ ጉዳት ሰራተኞች ላይ እንኳን እየደረሰ ነው። በአጠቃላይ ዋስትና የላቸውም። ለምሳሌ አንድ አርሶ አደር ይሁን ወረዳ አስተዳዳሪ ይሁን ለቀበሌ አስተዳዳሪ አንድ ነገር እየጠየቀ እንደሆነ እናመጣለን ያለን ቡድን ካለ በማለት እያስፈራሩ እያስቸገሩ ነውና ህዝቡ ራሱ በአሁኑ ጊዜ ዋስትና የለውም። በስጋት ነው የሚኖረው። ማታም በስጋት ቀንም በስጋት እና እርሻውን ከማረስ አቅቶት እየተቸገረ ነው ያለ። ከፍተኛ ችግር ነው ያለ እዚህ አካባቢ ማለት ነው። አመሰግናለሁ አቶ ደገባስ። አቶ ተስፋዬ ከዚህ ለየት ያለ ነገር ካለ ይጨምሩልኛል። ከሱ ውጭ ግን እንደምንሰማው ከሆነ ወደ 863 የሚሆኑ የኦፒዲኦ ባለስልጣናት ከስራ ተባረዋል። የተቀሩትም ደግሞ የኦፒዲኦ ሰራተኞች ሹማምንቶቹ ማለት ነው በረጅም ስብሰባ ተጠምደው ነው የሚውሉት። የመንግስት ሰራተኛ የሆነ ሰው የሄደ ምንም ስራ አይሰጠውም፣ ቁጭ ብሎ ነው የሚውለው ነው የሚባለው። ለምሳሌ በሆሮ ጉድሩ የኦፒዲኦ ባለስልጣናት እኛ አገሩን ለባለ አገሮቹ አስረክበናል ብለው ለሆሮ ጉድሩ ሰዎች ነግረዋል። እና ለነጆ ተነግሯል ይሄ? ያው እንደዛ ነው። አንድ ነው ስራዎች አንድ ነው ልዩነት የለውም። እሺ ዛሬ ከእስር ቤት የገቡ 2 ሰዎች ቤታቸው ሳይደርሱ ወደ እስር ቤት ተመለሱ። እዚህ ከየት እስር ቤት? እሺ ከጦል ላይ የመጡ ወደ ቤታቸው ልክ ልገቡ ሲሉ ወታደር ወሰዳቸው። የኦሮሚያ ፖሊስ
የኦሮሚያ ፖሊስ ነው ልጆቹን ይዞ ወደ እስር ቤት ወሰዳቸው። አቶ አማዶ እንዲሁም አቶ ደገባሳ ለምሳሌ እንዳላችሁት ድብደባ በተማሪዎች ላይ ወይንም ማታ ማታ መጥቶ ቤት በርግዶ ቤተሰብ መደብደብ ማሰቃየት በሚኖርበት ጊዜ የት ነው የምታመለክቱት? ምንድን ነው የምታረጉት? ይህንን ተመልከት የለም ዝም ብሎ ለወታደር ምናልባት ለአካባቢ ወታደሮች ፖሊስ ማታ ሄዶ እንደዚህ ብሎ አንዳንድ ሰዎች ይናገራሉ ያለማወቅ። ነገር ግን እባብ ነከሰኝ ብሎ ለዘንዶ መናገር ይሆናል የሚሉና ዝም ብሎ የሚቀሩ አሉ። አንድ ነገር ልናገር የሚፈልገው ነገር አለ። እሺ፣ እነዚህ ከኦሮሚያ ወታደሮች ኦፒዶ አሁን ምንም ስልጣን እንደሌላቸው ሳይወዱ በግድ ስልጣኑ ተቀምጠዋል። በተግባር እያየን ነው። 300 ሰው ካቢኔ ተሽሯል። ከስልጣን ተባዘ ምን ያደረጉን ተባረሩት? ኦሮሞውን ሕዝብ አትግደሉ፣ አትጨፍጭፉ የሚል ነው ወይ? የኦሮሞውን ሕዝብ የበሉ የበሰበሱ መልካም አስተዳደርን የከለከሉ በአሁናቸው የምናውቀው ግልጽ የለም። አባረን ይላሉ እንጂ ማንም እንዳባረሩ አንድ ሰው ግልጽ አድርጎ የተወራ ነገር የለም። እኛን የበደለ ነው ያባረሩት ወይ? ይሄ ሕዝብ መበደል የለበትም። ሕገ መንግስቱ መከበር አለበት። ክልሉን የምናስተዳድረው እኛንን ጣልቃ ገብታችሁ የሚል ሕዝብ አትጨፍጭፉ የሚል ሰው ከታች ከስልጣን የሚያባርሩ ከሆነ በግልጽ የምናውቀው ይህ ነገር ተማቶብናል። ህዝብን የሚበድሉ ከሆነ ህዝቡን የበደለው መባረር አለበት። ህዝብን ሳይባድል ግን በስነ የሚባረር ሰው ቢያቅ ቆንጆ ነው። እርስዎ ባሉበት አካባቢ በምዕራብ አርሲ ዞን ሻሸመኔ ከተማ የተባረረ የኦፒዲዮ ባለስልጣን ያውቃሉ? ምንም አንድ ነገር ግልጽ አድርጎ የሚያውቀው ነገር የለም። በውስጥ ነው ለጊዜው ሰበሰባሉ። ማንንም አያምንም። ይሄ ሰው የሰራውን ይህንን ሰርቷል ብሎ ገለጻ የሚያደርጉ ነገር የለም። ይሰበሰባሉ በየቀኑ የሚሰሩት ስራ የለም። እስቲ ወደ አቶ ደገባሳ ልመለስና በእናንተ አካባቢ የልማት ስራው እንዴት ነው? እንግዲህ አገሪቱ ረሃብም አለባት። ረሃብ ገብቷል። ቁጥሩ የተለያየ ነው። እስከ 18 ሚሊዮን የሚሉ ሰዎች አሉ። በእናንተ አካባቢ ምርት እንዴት ነው? ነጋዴውስ በሰላም ይነግዳሉ ወይ? ተማሪዎች ጋራ ብቻ ነው ፖሊስ ኃይሎች ጠብ? በእኛ አካባቢ ያለው የልማት ሁኔታ በጣም የልማት እንቅስቃሴ የለም። ግን የአካባቢው ባለስልጣን ልማት እንዳለ ያስመስለው ያነሳሉ። በአሁኑ ጊዜ ነጋዴዎች እንደ ልባቸው መንገድ መስራት በጣም ስጋት ውስጥ ስላሉ እንቅስቃሴ ያን አይል ነው። ተማሪ ብቻ አይደለም እየተደበደበ ያለው፣ ነጋዴው ራሱ እየተደበደበ ሱቁን ገብቶ ማታ እሱ ያስቀመጠውን ገንዘብ እስከ መውሰድ ደረጃ ላይ የደረሰ አለ። አሁን ለምሳሌ በጅማ ገነቴ ሀረቶ ከተማ ውስጥ እና ልዩ ልዩ ችግሮች አሉ። በሌላ በኩል ደግሞ አሁን ነጋዴዎች የአንድ ለምሳሌ ተቃዋሚ ድርጅቶች እነሱን ትደግፋለህ፣ የእኛ የኦፒዲዮን አቋም አያስኪን አንተን እንጠረጥራለን በማለት በዛኛው ሰውዬ ላይ ተጽዕኖ ያሳድራሉ እና እሱ ሰውዬ ዘንድ ሂዶ አንዳንድ ሰዎች አንዳንድ እቃዎች እየገዙ እንደሆነ አንተ ጠላት ዘንድ ሂዳል፣ አንተ ተቃዋሚዎች ጋር ግንኙነት አለ ብሎ ሌሎችን ሰዎችን ማሰቃየትና በቃ የማሰር ሁኔታዎችን ይታያሉ። በተለይ ጅማ ገነቴ ወረዳ ውስጥ ባለፈው ሳምንት ከማዕከላዊ እስር ቤት የገቡ ሰዎች አሉ። እነሱም ሂዶ ለምን አናገርካቸው አንተ የኛ ጠላት ነህ ብሎ የማህበራዊ ኑሮ እንኳን በደንብ እንዳይኖሩ እያደረጉ ነው። በጣም እያስቸገሩ ነው። ትክክል ኦፒዲዮን ካልደገፍክ አንተ መኖር አትችልም እና ብሎ ማሰቃየት። ባለፈው ሳምንት ለምሳሌ ከእያንዳንዱ መስሪያ ቤት ሰራተኞችን ሰብስቦ እየገመገሙ አንተ ከጠላት ጋር ተቃዋሚዎች ጋር ነው ግንኙነቱ ብሎ ኃላፊነት ከስራ ደረጃቸው ከፍተኛ ደረጃ ላይ ያሉትን ዝቅ አድርጎ እያስቀመጡ ናቸውና ችግሩ በተማሪዎች ብቻ ሳይሆን አርሶ አደሮችንም እስከ ገጠር ድረስ ሂዶ መደብደብ አለ። አሁን ለምሳሌ በልበላ ሶርጎ ቀበሌ ገበሬ ማህበር ውስጥ የአካባቢ ፖሊስ ተደራጅቶ ማታ ሂዶ ቤቱን ክፈት ብሎ አርሶ አደሩን እየደበደቡ እየገረፉ እያሰቃዩ ነው። ስለ ልማት የነጋዴም ይሁን መምህሩም ይሁን በጥያቄ በሚያነሳበት ጊዜ ይሄ የጠላትን ጥያቄ ነው ለምን ታነሳለህ? ለምሳሌ አሁን ለሴቶች እንትን የመጣ አምቡላንስ አለች። ማታ በሷ አምቡላንስ ሂዶ ከቤት አወጥቶ ደብድቦ አምጥቶ ያስራሉ። በተለይ ያቺ አምቡላንስ በአሁኑ ጊዜ ለሴቶች ለበሽተኞች የመጣ ሳይሆን ህዝቡን ማታ በሷ ሂዶ ህዝቡን አካባቢውን ህዝብ ለመደብደብ የሚጠቀሙበት ስለሆነ
እና ያለው የልማት እንቅስቃሴ በጣም ዝቅተኛ ነው። ልማት አለ ለማለትም አይቻልም። አመሰግናለሁ አቶ ደገባሳ ዋቀዮ። አቶ ተስፋዬ መስመር ላይ የሉም መሰለኝ። ይሰማለሁ ተመሳሳይ ነው። አሁን ለምሳሌ ነጋዴዎች ከአቅማቸው በላይ ስለሆነ አሁን ሱቅ ለመክፈትም እየፈሩ ነው። ከአቅማቸው በላይ ክትትል ስለበዛባቸው አትርፎ ለመኖር አልቻሉም። ለምሳሌ አንድ ምግብ ቤት በባት ምክንያት ሆቴሏን ዘግታለች ከዚህ እና ከአቅሟ በላይ ስለሆነ ሁሉም በተከታታይ ስለሚዞሩ ሌት ቀን ቤታቸው ሱቃቸው እየዞሩ ሰዎቹን ስለሚከታተሉ ሱቃቸውን ለመክፈትም አልቻሉም፣ ይፈራሉ ነጋዴዎቹ። ቀደም ብሎ አቶ ደገባሳ ዋቀዮ አንድ የጠቀሱት ነገር አለ። የአሜሪካ ድምጽ ራዲዮን ማናገርም እንደ ወንጀል እየተቆጠረ ነው ብለዋል። አሁን እኛን ስለምታናግሩ ስጋት ይገባችኋል? ችግር እንደሚደርስባችሁ እስቲ ንገሩኝ። እኔ ለምሳሌ በዚህ ላይ ይሄ ነገር ያለው ሆኖ ሰው ይፈራል፣ ሀቅ መናገር ይፈራል። የሌለውን ነገር ጨምሮ መናገር መጥፎ ነው። ያለውን ሪያሊቲ ህዝብ የሚያውቀውን ታንጀብል የሆነ ኤቪደንስ ያለውን ነገር መናገር ሲሉኝ ይቅር ቢገሉኝም እኔ ምንም የሚሰማኝ ነገር የለም፣ ምንም የሚፈራ ነገር የለም። ለምን ህዝብ እየተበደለ ዝም ፈርቼ ዝም ከምል ቢሞት ይሻለኛል የሚል ምርጫ አለኝ። ግን ያስራሉ። ከዚህ በፊት በአሜሪካ ሬዲዮን ስለ ራብ ሁኔታ የዞኑ ካቢኔ አምኖ አለ እንደተጋነነ ሳይሆን ራብ አለ ችግር አለ እያለ ሲያምን ይህንን ለምን አንተ የሚትኛ የህዝብ ተወካይ ነህ እንደዚህ የምትናገረው ተብዬ ከመንገድ ተይዤ ሄዳር 6 ቀን 4ኛ ወር ተደብድቤያለሁ። ስለሚደበድቡኝ አሁን የሚፈራው ነገር የለኝም። ጀንገላ ዋንደሬ ጀንገላ በዲጌሳ ቆርኬ በለሞ አብዩ ላይ ምን እያደረጉ ነው የሚለው ነገር ሊጠቅም ይፈልጋሉ። አሁን ልማት ማለት በዚህ በተቃውሞ ተሳትፈዋል። በሬን ሽጥና ነፍሲ ለማዳን በሬን ሽጥ አምጣ ተብሎ ከ50 ብር እስከ 3000 ከ50 ብር እስከ 3000 ተመድቦ ያልከፈለው ትታሰራል እየተባለ በየፖሊስ ጣቢያ የተወሰደ የሚታሰር ሰው ሞልቷል። አገር ብር ይከፍላሉ። ራሳቸውን ነብስ በጉን ሽጦ ለራሱ የሚበላ ነገር የለም፣ የሚለብሰውም ነገር የለም። ገበሬ በጉን ሽጦ የሚያርስበትን በሬ ሽጦ የራሴን ነፍስ ግዛ ተብለው ከወረዳ ወደ ቀበሌ የተመደቡ የወረዳ ካቢኔዎች አሉ። በነዛ እየተቀጣ ነው። ቅጣት ግን በኢትዮጵያ ህገ መንግስት እኔ እንደሚያውቀው ወንጀልን መመርመር የሚችለው ፖሊስ፣ ፍርድ መስጠት የሚችለው ፍርድ ቤት ባለው ማስረጃ። ነገር ግን ከዚህ ውጪ እነሱ የሚቀጡት ቅጣት አልገባኝም። ይሄ ዘረፋ ነው፣ ይሄ ህዝብን ማበደል ነው፣ ህዝብን እንደ ዜጋ አለመቁጠር ነው፣ ህዝብ ሰላም ማሳጣት ነው ብዬ ነው የምገምተው። በጣም ነው የማመሰግነው። እንግዲህ አቶ ደገባሳ ቀደም ብለው የአሜሪካ ድምጽ ራዲዮ ላይ መናገርም እንደ ወንጀል እየተቆጠረ ነው ብለዋል። ምንም ችግር እንደማይደርስቦት ተስፋ እናደርጋለን። ሁላችሁንም ግን ስለ ትብብራችሁ እናመሰግናለን። እግዚአብሔር ከእናንተ ጋር ይሁን። ሰላም ያቆየን። ሁላችን ጋር እግዚአብሔር ይሁን። እናመሰግናለን። ለዚህ እድል መስጠታችን እናመሰግናለን። አድማጮቻችን መግቢያው ላይ እንደገለጽ ነው ከኦሮሚያ ክልላዊ መንግስት ኮሚኒኬሽንስ ጽህፈት ቤት ኃላፊ አቶ ፈቃዱ ተሰማ ጋር ለዚህ ቃለ ምልልስ የፊታችን ሰኞ መልስ እንደምናገኝ አዲስ አበባ የሚገኘው ዘጋቢያችን እስክንድር ፍሬው ጋር በመደወል ቃል ገብተውልናል። ልክ እንደሰጡን እናቀርባለን። ስላዳመጣችሁን እናመሰግናለን። Wagale turjira kamtu kamera boye arranyate nungune lal jargara boye finne rajete godina dahite mago muru ye jede kero fundro boye mate finne rajete godina dahite mago muru ye jede kero fundro boye mate yumagu yaral kani baruma baraz kani sonaro miya gal magodo taro amanta kutabla gana wargo koduna akazinga yoga
qeerransa bosonaa wayi sagaleen keessan nu gammachiise barana. Qeerroo akkuma qeerransa bosonaa wayi sagalee keessan dhimmi sodaatti barana. Barattoota keenya garraasaa bobeessanii jajjiirra jiruu tuqanii gaasanii shabbaarii jedhan kiraashin reebanii nuti hin beeknu maqaa shabbaarii tokkummaan falmannee baanaarii. Guyyaan isaaf kenne bukeenu dhagaa cabsaa gabaa kibba bahaa dhiyaa walitti laafaa waraabessi nu nyaachurra ilmaan ayyaa isa nyaata.